12ኛው የቁስጥንጥንያ መንበር የነበረ ከአራቱ የምስራቅ አብያተ ክርስቲያናት አቃቢያነ እምነት ከሆኑት ከቅዱስ ጎርጎርዮስ ዘኢንዚናንዙ፣ ከቅዱስ አትናቴዎስ ዘእስክንድርያና ከቅዱስ ባስልዮስ ጋር በግብር የተካከለ በገዳማዊ ሕይወቱ ብሕትው፣ በንጽህናው ተአማኒ፣ በአእምሮው ምጡቅ፣ በአንደበቱ ርቱዕ፣ በስብከቱ መገስጽ፣ በፍርዱ ፈታሄ ጽድቅ፣ በመግቦቱ አበምንዱባን የድሆች አባት፣ በጥብቅናው ድምፀ ግፉአን፣ በጥቡዕነቱ መገስጽ፣ በክህነቱ የቤተ ክርስቲያን መዓዛ የዓለም ሁሉ መምህር የቅዱስ ዮሐንስ አፈወርቅ በኅዳር 17 ቀን የሥጋው ፍልሰት ሆነ። ቅዱስ ዮሐንስ አፈወርቅ በአንጾኪያ ከተማ ከአባቱ ከአስፋንዲኖስ እናቱ ከአትናስያ ተወለደ። ምንም እንኳን አባቱ ገና እንደተወለደ በሕፃንነቱ በሞት ቢለየውም እናቱ አቱንሳ እንደ እናትም እንደ አባትም ሆና በጥሩ ስነ ምግባር አሳደገችው። አንጾኪያ ሰዎች በአሕዛዊ ግብርና ፍልስፍና በተበከለችና ሰዎች በአሕዛባዊነትና በክርስቲያንነት መካከል በሚወላውሉባት ከተማ አንቱሳ ልጇን በምግባሩ የቀና በሃይማኖቱ የጸና ለማድረግ ሕይወቷን በሙሉ መስዋዕት አድርጋ ዳግመኛ ሳታገባ የልጇን የወደፊት ትልቅነት እየተመለከተች አሳደገችው። ቅዱስ ዮሐንስ በእናቱ ብርቱ ጥረት የመንፈሳዊነት መርሆችን፣ ግብረ ገብነትን ከእናቱ እየተማረ ያደገ ሲሆን የግሪክ ጥንታዊ ትምህርቶችን ስመጥር በሆኑ የግሪክ ትምህርት ቤቶች ተማረ። ቅዱስ ዮሐንስ አፈወርቅ የሥነ ንግግር ጠቢብን ከሊባኒዮስ፣ ፍልስፍናን ከአንዳራጋቲዮስ ተምሯል። በንግግር ክህሎቱም እጅግ የታወቀ የረቀቀ አንደበተ ርቱዕ ሆነ። ምንም እንኳን እናቱ የክርስትና ትምህርትን ብታስተምረውም ጥምቀተ ክርስትና ስላልተፈጸመለት ግን ሙሉ ሰው አልነበረ። ሕግ ትምህርትን የተማረና ጠበቃ ቢሆንም የሥራ ባልደረቦቹ ድሃ ሲበድሉ፣ ፍርድ ሲያጓድሉና ወንጀለኛውን ሲያጸድቁ መመልከቱ የዘወትር ሕመሙ ሆነ። በዚህም ይህን ስራውን እየጠላው መጣ። በመጨረሻም ነፍስን አጠጥቶ የሚያረካ የሕይወት ምንጭ ወደ ሆነው የመጽሐፍ ቅዱስ ትምህርት ተመለሰ። የአንጾኪያ ሊቀ ጳጳስ ከሆኑት ከምላጥዮስ 3 ዓመት ተምሮ በሊቀ ጳጳሱ እጅ በዕለተ ፋሲካ በ23 ዓመቱ ተጠመቀ። የቅድስት ቤተክርስቲያናችን ሊቅ ጳላዲዮስ ቅዱስ ዮሐንስ አፈወርቅ ከተጠመቀ በኋላ ስላለው ሕይወት እንዲህ ሲል ይገልጸዋል። ዮሐንስ ከተጠመቀበት ሰዓት ጀምሮ መማልን፣ ከሌሎች ሰዎች ጋር ክፉ መነጋገርን ወይም ሐሰት መናገርን ወይም መሳደብን ወይም የፌዝ ንግግርን መታገስን አቆመ። በሕይወቱም ፍቅረ እግዚአብሔርና ቅናተ ቤተክርስቲያን በውስጡ ይቀጣጠል ጀመረ። ከዚህም በኋላ በቅዱስ ዮሐንስ ላይ የመንፈስ ቅዱስ ጸጋ በላዩ ላይ ወርዶ አደረበትና ብዙ ድርሳናትንና ተግሳጻትን ደረሰ። ዲያቆን ሆኖ ሳለም የቤተ ክርስቲያንን መጻሕፍተ ብሉያትንና ሐዲሳትን ተረጎመ። ዮሐንስ ገና በታናሽነት ዕድሜው መንኩሶ የዚህን ዓለም ኃላፊ ጣዕም ንቆ መኖር ጀመረ። ወንጌላዊ ዮሐንስ በመልእክቱ ዓለምን ወይም በዓለም ያሉትን አትውደዱ፣ በዓለም ያለው ሁሉ እርሱም የሥጋ ምኞትና የዓይን አምሮት፣ ስለ ገንዘብ መመካት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። ዓለሙም ምኞቱም ያልፋሉ፣ የእግዚአብሔር ፈቃድ የሚያደርግ ግን ለዘላለም ይኖራል በማለት እንደተናገረ ዮሐንስም የዚህችን ዓለም ጣዕም ናቀ። አንደኛ ዮሐንስ ምዕራፍ 2 ቁጥር 15። የከበረ የባለጸጋ ልጅ ቢሆንም ሀብቱ አላሳሳውም፣ ገንዘብ ምን አልወሰደም፣ ለድሆችና ለምስኪኖች ሰጠ እንጂ። ከዚያም በምንኩስና ሥራ በመጠመድ ፍጹም ተጋድሎን እየተጋደለ ኖረ። የፍልስፍና ትምህርትን ከአንዳራጋቶስ፣ የንግግር ጥበብን ከሊባኒዮስ አብሮት ከተማረ ጓደኛው ከታላቁ ባስልዮስ ጋር አብረው እውነተኛውን ሕይወትና ፍልስፍናውን መኖር ጀመሩ። ቅዱስ ዳዊት በመዝሙሩ ከቸር ሰው ጋር ቸር ሆነ ትገኛለህ፣ ከቅን ሰው ጋር ቅን ሆነ ትገኛለህ፣ ከንጹህ ጋር ንጹህ ሆነ ትገኛለህ፣ ከጠማማም ጋር ጠማማ ሆነ ትገኛለህ በማለት እንደገለጸው የሁለቱ ጓደኝነት ሕይወትን በንጽህና ያሸበረቀ እንደ ዕንቁ የሚያበራ እንደ ወርቅ የጠራ ነበር። ቅዱስ ዮሐንስ አፈወርቅ ስለ ጓደኛው ቅዱስ ባስልዮስ ሲናገር እንዲህ ይላል። እርሱ ክብር ወደ ክብር ከቅድስና ወደ ቅድስና ከፍ እያለ ሄዳል። እዚህም ለክህነት ሲታጩ ዮሐንስ አፈወርቅ እኔ ለክህነት የበቃሁ አይደለሁም፣ ወንድሜ ግን ክህነት ይገባዋል በማለት
አብረው ከጸናበት አቋሙ ከቅዱስ ባስልዮስ ጋር ለጊዜው ቢስማሙም በኋላ ግን ቅዱስ ባስልዮስ ለጊዜው አሰረ ክህነትን ሊቀበል እንደቀረ በእንተ ክህነት የተሰኘው መጽሐፉ ይነግረናል። ክህነት ምን ያህል የከበረ እንደሆነም በቅዳሴው በባህሪ አባቱ ከአብ ጋር በልዕልና የሚቀመጥ እርሱ በዚያች ሰዓት በሁሉም ካህናት እጅ ይያዛል። ሊቀበሉትና ሊዋሃዱት ለሚፈልጉትም ለሁሉም ራሱን ይሰጣል። ወዮ የእግዚአብሔር ቸርነት ምን ይደንቅ ምን ይረቅ! መጠንና ልክ የሌለውን እሳት በእጅ የሚይዝ ካህን ማለት የክህነትን ታላቅነት አሳይቷል። ለወንድሙ ቅዱስ ባስልዮስ በላከው መልእክቱ ደግሞ ክርስቶስ እንደሚፈልገው አድርጌ ይህን ኃላፊነት ለመወጣት የበቃ ሆኜ ሳለሁ እምቢ ብዬ ሸሽቼ ቢሆን ኖሮ አነጋገሬ ሰዎችን ሊያጠራጥራቸው በቻለም ነበር። ነገር ግን የመንፈሴ ደካማነት ለዚህ አገልግሎት የማልጠቅም ስለሚያደርገኝ ንግግሬ ለምን በጥያቄ ውስጥ ይወድቃል? መንጋው በደህናና በጥሩ ምግብና ላይ ሳለ የጥበቃውን ኃላፊነት በወስድና ከዚያ በኋላ ግን በእኔ አላዋቂነትና ጥበብ የለሽነት ምክንያት ባጠፋቸውን ለማዳንና ለመቤዠት ሲል ራሱን የሰጠላቸውን እግዚአብሔርን በራሴ ላይ አነሳሳዋለሁ ብዬ እፈራለሁና ሲል ተናግሯል። ዮሐንስ አፈወርቅ ከክህነት ሸሽቶ መኖር ቢፈልግም ወደ ክህነቱ መምጣት አልቀረም። በአንዲት ሌሊትም ሲጸልይ የእግዚአብሔር መልአክ እንደ በረድ ነጭ በሆነ ልብስ ተገለጠለት። ቅዱስ ዮሐንስ ሲያየው ደንግጦ በምድር ላይ ወደቀ። መልአኩም አርአያውን ለውጦ እንደ ሰው ሆኖ ታየው። መልአኩ ወዳጄ አዲስ ዳንኤል ሆይ አትፍራ ተነሳ አለው። መልአኩ አዲስ ዳንኤል ብሎ የጠራበት ምክንያት የናቡከደነጾር ራእይ ንባቡ ከነትርጓሜው ከጠፋ በኋላ ንባቡ ከነትርጓሜው በመንፈስ ቅዱስ ተገልጾለት እንደተናገረ እርሱም ራእይ ዮሐንስን ንባቡ ከነትርጓሜ ከጠፋ በኋላ በመንፈስ ቅዱስ ተገልጦለት ተርጉሞታልና ዳግመኛም ዳንኤል ጸዋሚ ተሐራሚ እንደሆነ ሁሉ እርሱም ጸዋሚ ተሐራሚ በመሆኑ ዳንኤል ሐዲስ ብሎታል። የቅዱስ ዮሐንስም ልቡናው ተጽናንቶ ጌታዬ አንተ ማን ነህ? ግርማህ አስፈርቶኛል አለው። እግዚአብሔር መልአክም ትሰራው ዘንድ የሚገባህን ልነግርህ ወደ አንተ የተላኩ ነኝ አለው። አሁንም እግዚአብሔር አምላክ ያዘዘህን ለመስራት ልብህን አበርታ። ቃልህ ከጽንፍ እስከ ጽንፍ በአራቱ ማዕዘን ይደርሳልና እልፍ አእላፋትም ትምህርትን ተቀብለው ትእዛዛትህን ሰምተው ወደ ፈጣሪያቸው እግዚአብሔር ተመልሰው ይድናሉና በእግዚአብሔር መንግሥት ውስጥ የጸና የብርሃን አምድ ትሆናለህ። እነሆ የአንጾኪያ ሊቀ ጳጳስ ወደ አንተ ይመጣል፣ የሚያዝህንም አድርግ፣ የእግዚአብሔር ትእዛዝ ነውና ልትተላለፍ አይገባህም አለው። ከዚህም በኋላ ያ መልአክ ለአባ ፊላትያኖስ ተገልጦ ቅዱስ ዮሐንስ አፈወርቅን ቅድስና እንዲሾመው አዘዘው። በማግስቱም ሊቀ ጳጳሱ መጣ፣ ከእርሱ ጋርም ካህናት አሉ። ቅዱስ ዮሐንስንም ይዞ ቅስና ሾመው። የቁስጥንጥንያው ሊቀ ጳጳስ ባረፈ ጊዜ አርቃዴዎስ ልኮ አስመጥቶ ቅዱስ ዮሐንስ አፈወርቅን በቁስጥንጥንያ ላይ ሊቀ ጳጳስና እንዲሾም አደረገው። ቅዱስ ዮሐንስ አፈወርቅም እንደ አባቶቹ በጵጵስናው ስራ ጸና። ሕይወትነት ባላቸው ትምህርቶቹና ተግሳጾች ሕዝቡን ሁልጊዜ የሚያስተምር ሆነ። ማንንም ሳይፈራ ሕግ ተላላፊዎችን ከቤተ መንግስትም ከቤተ ክህነትም ወገን ይገስጻቸው ጀመር። ከዚህም በኋላ አይቶ የማያዳላ መምህር ወመገስጽ በመባል የሚታወቅ ሆነ። አንድ ቀን የንጉሥ አርቃዴዎስ ሚስት አውዶኪያስ የአንዲት ድሃ መበለት ቦታዋን በግፍ ወሰደች። ያች መበለትም ወደ ቅዱስ ዮሐንስ አፈወርቅ መጣ ንግስቲቱ ቦታዋን እንደነጠቀቻት ነገረችው። እርሱም የድሃዋን ቦታ መልሽላት ብሎ ከብዙ ምክር ጋር እንድትመልስላት ንግስቲቱን ለመናት። እርሷ ግን እንቢ አለች። ቅዱስ ዮሐንስም ስለ አንዲት መበለት ንግስቲቱን ሳያፍርና ሳይፈራ ወደ ቤተ ክርስቲያን ገብታ ስጋውን ደሙን እንዳትቀበል አውግዞ ለያት። ንግስቲቱም እርሱ ከሹመት የሚሻርበትን ነገር መስራት ጀመረች። ስለ ክፉ ስራቸው ከሹመታቸው እርሱ የሻራቸውን ኤጲስቆጶሳት ሰበሰበች። እነርሱም ንግስቲቱን ስለተቃወመ ስደት እንደሚገባው ተስማምተው ጻፉ። እርሷም አጥራኪያ ወደሚባል ደሴት ሰደደችው። የሮሜ ንጉሥ አኖሪዎስና ሊቀ ጳጳሳቱ ዮናኪንዲኖስ ስለ ቅዱስ ዮሐንስ አፈወርቅ ስደት በሰሙ ጊዜ እጅግ አዘኑ። በንጉሥ አርቃዴዎስ ላይም እንዲህ የሚል ደብዳቤ ጽፈው ላኩ። ከዚህ ከክፉ ስራ ተጠበቅ፣ ትእዛዛችንንም ተቀበል። የከበረ ዮሐንስን ከስደቱ ካልመለስከው በአንተና በእኛ መካከል ሰላም አይኖርም። መልእክታቸውንም ባነበበ ጊዜ እጅግ አዘነ። ሚስቱንም
አግዶ ልኮ ቅዱስ ዮሐንስ አፈወርቅን ከስደቱ መልሰው ከጥቂት ቀኖችም በኋላ ንግስቲቱ ወደ ክፋቷ ተመልሳ ሁለተኛ ወደ አጥራኪያ ደሴት ሰደደችውና በዚያ አረፈ። ዛሬው ዕለትም የአርቃዲዮስም ልጅ ታናሹ ቴዎዶሲዮስ በነገሰ ጊዜ መልእክተኞቹን ልኮ የቅዱስ ዮሐንስን ሥጋ ብዙ በመዘመርና በማመስገን በታላቅ ክብር ወደ ቁስጥንጥንያ አፍልሶ አስመጣው። ይህም ከእረፍቱ በኋላ በ35 ዓመት ነው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን።